አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የማሳያችሁ ቪዲዮ የሚሆነው አጠር ያለች ቤት ይሆናል ማለት ነው። ይህም ቪዲዮ እንግዲህ የማሳያችሁ ከዚህ በፊት በሰራሁት ቪዲዮ መሰረት ልክ በዛው ተመሳሳይ ነው። ቤቱ የድሮ ቤት ሆኖ የዛሬ 40 ምናምን ዓመት የተሰራ ቤት ነው እና ዛሬ ላይ እኛን እድሳት የኛን ስራ ፈልጎ ወደኛ መጥቷል ማለት ነው። በመጀመሪያ ኮርኒሱን እንደዚህ አድርገነዋል። በጣም አጭር ቤት ናት፣ ትንሽዬ ቤት ናት። ቪዲዮውን ማጠር ለማድረግ ሞክራለሁ እንዳልኳችሁ። ሌላ ዲዛይን ለመስራት እንግዲህ ትንሽ ያው እንዳልኳችሁ ቤቷ በጣም ስላጠረች አልተመችም እና በሰዎቹ ምርጫ ይህንን ዲዛይን አድርገንላቸዋል። ሳሎኑ ስፋቱ ትልቅ ነው፣ ማሻአላ አሪፍ ነው። ይህን ይመስላል ማለት ነው ኮርኒሱ። ኮርኒሱ ይህን ይመስላል። ግድግዳውን በተመለከተ ደግሞ ይህ ሙሉ የተሰራ ግድግዳ ነው። ይህን ይመስላል እንግዲህ ይሄ ግድግዳ የምትመለከቱት ጭቃው በጣም የድሮ እየተላጣ እየወደቀ ሆኖ እሱ ሙሉ በሙሉ ተልጦ ሌላ ጭቃ ተፈልጎ ተመርጎ ነው። እዛ ላይ ያው ጅብሰም ለመስራት ትንሽ ከባድ ስለነበረ ስለማይሆን እየተላጠ ስለነበር ገና ሳይነኩት እየወደቀ ነበርና ያው በፊቱ ጭቃ ሁሉም ተልጦ እንደገና ተጠርቦ ላይ ሌላ ጭቃ ተመረገ፣ ተጠቀጠቀ ማለት ነው። ይሄን ይመስላል። ቴክነሱ እንግዲህ የምታዩት በጣም ወፍራም ነው። እንትኑ የተሞላው ሙሊት ጅብሰም በጣም ይፈጃል፣ ግን ስራው በጣም ነው የሚያምረው ማሻአላ። ይሄን ይመስላል ማለት ነው። ሌላው ሳሎን ላይ ማወቅ ያለባችሁ እህትና ወንድሞች ሳሎን ላይ እንደው መቀን ባይገጠም ፕላስቲክ ጠርዝ እየተወጣ እንደዚህ ሆኗል ማለት ነው። ሙሉ መቃኑ ተነስቶ ይህን ይመስላል። ገና አልተጣራም፣ ይሄ አልተጨረሰም። ይህን የመሰለ ነው ሳሎኑ። እንደዚህ ካየን ይሄ ያልተጨረሰ ግድግዳ ነው። ገና ጅብሰሙ እየተቀባ ባለበት ሰዓት ነው አሁን ቪዲዮ የምሰራላችሁ። ውስጡ ሻዶ ላይት አለው ወይም ጂም ላይት የምንለው መብራት ማለት ነው። ይሄ በዲዛይኖቹ ውስጥ እዚህኛውም ዲዛይን አለው። ዲዛይኖቹ የሶስት ክፍል ናቸው። ነገራችን ላይ ቤቶቹ ሁሉም ተመሳሳይ ናቸው። እቺ ደግሞ ያው ትንሽ የሰራሽ ክላሷም አንድ ከፍታ ናት ማለት ነው። ይሄን ይመስላል እንግዲህ ግድግዳው። የምትመለከቷት አጋጣሚ መብራት ለመስራት ወደ ላይ መግቢያ ናት ማለት ነው። ውድ እህትና ወንድሞች ትዘጋለች፣ መዝጊያ አላት የራሷ ትዘጋለች። ዲዛይኗ ይህን ትመስላለች። ይህችም እንዳልኳችሁ ሻዶ ላይት አላት፣ እንዲሁም ስፖት ላይት ይኖራታል። ቪዲዮውን እንግዲህ ሼር እያደረጋችሁ ለብዙ ሰው አዳርሱ፣ ይጠቅማል። የድሮ ቤቶች በደንብ መስተካከል ይችላሉ። በብሩሽ በጅብሰም የተቀባ ከሆነ እሱ ሲላጥ ምናልባት ጭቃው የሚወርድ ከሆነ እሱ በደንብ እንደገና ሁሉም ወርዶ በጭቃ መመረግ ይኖርበታል፣ የድሮ ቤት ከሆነ ማለት ነው። አለዛ አሁን ላይ ስታስመርጉ ጅብሰም ይሰራል አይሰራ የሚለውን ነገር ታሳቢ አድርጋችሁ ከወዲሁ ብታማክሩ አሪፍ ነው። ባገኛችሁት አጋጣሚ ብታማክሩ ጅብሰም መሰራት አለበት ላስመርግ ነበር እና እንዴት መሆን አለበት የሚለውን ነገር ብታማክሩ አሪፍ ነው። ያገኛችሁትን ሰው አማክሩ። ዝም ብላችሁ ከማስመረጋችሁ በፊት ጅብሰም መሰራት ካለበት ምን አይነት ምርግ መመረግ እንዳለበት
እና የመብራቶች ምን አይነት እና እንዴት መቀበር እንዳለባቸው መብራቶችን ሁሉን ነገር እያማከራችሁ እላለሁ። መልካም እይታ ይሁንላችሁ። ለዛሬ በዚሁ ጨርሻለሁ።